ጌታ ኢየሱስ ክርስቶስ ሳምራዊቷን ሴት ውሃ ሲለምናት እንዴት አንተ አይሁዳዊ ስትሆን እኔ ከሳምራዊ ሴት ውሃ ትለምነኛለህ ብለው ነበር። ለምን እንደዛ እንዳለችው አስገራሚ ታሪኩ ልንገራችሁ። በመጀመሪያ ግን የእስራኤልን ጂኦግራፊያዊ አቀማመጥ እንረዳ። እስራኤል በወቅቱ 3 ዋና ዋና የሚባሉ አውራጆች አሏት። በሰሜን የገሊላ፣ መሃል ላይ ሰማሪያ፣ ደቡብ ደግሞ ይሁዳ። እነዚህ የይሁዳና የገሊላ ሰዎች የሚተባበሩ የሚቀራረቡ ህዝቦች ናቸው። ከሰምራውያን ጋር ግን አይቀራረቡም፣ አይተባበሩም። ጭራሽ በጣም ነበር የሚጠሏቸው። ምክንያቱም ደግሞ የሰማሪያ ሰዎች ከአሕዛብ ጋር የተቀላቀሉ ናቸው ብሎ ስለሚያስቡ፣ እነሱ ግን ፈልገው አይደለም የተቀላቀሉት ከአሕዛብ ጋር። እሱን በሌላ ጊዜ አስገራሚ ታሪኩን ነግራችኋለሁ። እና በጣም ነበር የሚጠሏቸው። አንድ አይሁዳዊ ከቤቱ ሲወጣ 3 ነገር ማየት አይፈልግም፣ ሳምራዊ፣ ቀራጭና ለምጻ። በዚህ ልክ ማየት የማይፈልጓቸው የሚጠሏቸው ህዝቦች ናቸው ሳምራውያን። እና አንድ የይሁዳ ሰው ወደ ገሊላ መሄድ ቢፈልግ በምስራቅ በኩል የዮርዳኖስ ወንዝ አለ። የዮርዳኖስን ወንዝ እየታከከ ነበር ወደ ላይ የሚወጣው፣ መሬቱ ራሱ ያረክሰኛል ብሎ። ምናልባት መሬቱን ከረገጠ በዮርዳኖስ ወንዝ እየታጠበ ነበር ወደ ላይ የሚያልፈው። እና በዚህ ልክ ይጠሏቸው ነበረ። ጌታ ኢየሱስ ክርስቶስም በታሪክ የማይደረግ ነገር ነው ያደረገው። አይሁዳዊ በተአምር ሳምራዊን ሰው ውሃ አይለምንም። ጭራሽ ይለመናል እንጂ እሱ አይሁዳውያን ሳምራውያንን አይለምኗቸው። እና እሷን በመገረም ነበር እንዴት አንተ ትጠይቀኛለህ አይሁዳዊ አይደል እንዴ ብላ የነገረችው። እና ኢየሱስ ክርስቶስ ያንን ነገር መስበር ስለፈለገ ማንም ከማንም እንደማይበልጥ ማንም ከማንም እንደማያንስ ለማስተማር እንደዛ አደረገ። ከዚህ በተጨማሪም ደግሞ ጌታ መልካምነት፣ ደግነት የዘር እንዳልሆነም ደግሞ በደጉ ሳምራዊ አማካኝነት አስተምሯል። ወገኑ የሆነው አይሁዳዊ ወርቆ ወገናቸው ጥለውት አልፈውት ወገኑ ያልሆነው ጭራሽ የሚንቁት ሳምራዊ ግን ከመሬት አንስቶ አሳክሞት እንዴት እንደታደገው እናውቃለን። እና ጌታ ኢየሱስ ክርስቶስ ያንን ለመስበር ሲፈልግ ነው ወደ ሳምራዊቷ ሴት የሄደው። እናንተን ሀሳብ ደግሞ በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ